በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በታኅሳስ ወር የሚነበብ ዜና ሥላሴ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም በታኅሳስ ወር የሚነበብ የአብ የወልድ መንፈስ ቅዱስን ድርሳን ማንበብ እንሆ ጀመር። ከዕለታት ባንደኛቸው ቀን አርያም ወደ ተባለ ሰማይ ውስጥ ገብተው ሁሉም የመላእክት ሠራዊት እያዳመጡ ባንደበታቸው እንዲህ ሲሉ ነገር ጀመሩም። የመታሰቢያችን ቀንም በየዓመቱ እንደሚመጣ እንደ ትንሣኤ በዓል ቀን ይሁናሉም። አኗኗራችሁ ወዴት አለ? እስከ መጨረሻው እንዲህ እያላችሁ ዋዜማ አድርጎም። ቅዱሳንም ይህን ሥርዓት ሰምተው በምሥራቅና በምዕራብ በሰሜንና በደቡብ በሥላሴ በበዓላቸው ቀን በየወሩ የምስጋና ማኅበርን ያደርጋሉ። ባህታውያንም ተሰብስበው በአንድ ቦታ ምስጋናን እያደረጉ ቁርባንን ይሠራሉ። እርስ በርሳቸውም እንዲህ ያደርጋሉ። ቁርባንም ካደረጉ በኋላ ወደ ቦታቸው ይሄዳሉ። መላእክት በሰማይ ተሰብስበው በአንዲት ቀን መታሰቢያን ያደርጋሉ። እኛም ተራራ ከተባለ ሰማይ ዝቅ ብለን ወደ ሲኦል ወርደን በክፉ ሥራ የተያዙትን የኃጥአንን ነፍስ እናወጣቸዋለን። በዚህ በበዓላችን ቀንም እናወጣቸውና በዚህ በበዓላችን ቀን ይደሰታሉ፣ ደስታንም ያደርጋሉ። ይህን ደስታ ኃጥአንም ያገኙታል። ይህች ቀን የአብ የወልድ መንፈስ ቅዱስ የመታሰቢያቸው ቀን ናት እያሉ ለእኛ ቢሆንልን ኑሮ ከሲኦል ጉድጓድ እንወጣ ነበር ይላሉ። ሁለተኛም አብና ወልድ መንፈስ ቅዱስ አሉ። በበዓላችን ቀን ከሰባቱ አጽዋማት በቀር ጾማችሁን አትዋሉ። እንጀራ ብሉ እንጂም እህል ካጣችሁ አፈር ቅመሱ። እኛም በእውነት ለእናንተ የሕይወት ምግብ እናደርግላችኋለን። ይህንን ተአምር ሰምተው በዚህ ዓለም መታሰቢያችንን ለሚያደርጉ ሰዎች እኛ የሚገባ ዋጋቸውን በመንግሥተ ሰማያት እንሰጣቸዋለን። ገንዘብ እንኳን ቢያጣ በልቡ ተመኝቶ መታሰቢያችንን ያደርግ፣ ደስታው የማያልቅና የማይፈጸም ወደ ሆነ ቦታ ከእነርሱ ጋር ይገባል። ይህንንም ብለው ሁለንተናዋ በእሳት መጋረጃ ወደ ተጋረደች ወደ ኢየሩሳሌም ሰማያዊት ሄዱ። በታኅሳስ ወር የሚነበብ አንዱ ክፍል በእግዚአብሔር ቸርነት ተፈጸመም። በረከታቸውና ይቅርታቸው ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን።